ዛሬ ከቤተክርስቲያን በኋላ ሱቅ ልሄድ ብዬ ሳሙሳ ለመግዛት ማለት ነው ሄጄ ቪምቶ አየሁ። በቃ ዛሬ አቮካዶ ጁስ ነው ለቁርስ የምበላው አልኩ። ከዛላ በዛው አቮካዶ ገዝቼ መጣሁ። ለመስራት በጣም ቀላል ነው። አቮካዶ፣ ሙዝ እና ሎሚ የተጠቀምኩት ከቪምቶ በተጨማሪነት። ሙዝ ስገዛ የተበላሸብኝ ስላስቸገረኝ የላጥኩ በረዶ ቤት ውስጥ ማስቀመጥ ጀምሬያለሁ ለጁሶች። ብቻ አቮካዶን መጀመሪያ ቆረጥኩት። የፈረንጅ ሀገር አቮካዶች በጣም ነው የሚያምሩት እና በቃ አቮካዶ ጁስ ስፕሪስ ምናምን በቪምቶ ትዝ የሚለኝ አዲስ አበባ ውስጥ ጁስ ቤቶች ነው እና ደስ የሚለኝ እና ብቻ መፍጫ ውስጥ አቮካዶን ጨመርኩ፣ በረዶ የያዘውን ሙዝ ጨመርኩ፣ ሎሚ ውስጡ ጨመርኩ እና በቀዝቃዛ ውሃ ነው የምፈጫው። ውሃ ስጨምር በጣም ብዙ አልጨምርም፣ ምክንያቱም አቮካዶ ጁሱ ወፍራም እንዲሆን ነው የምፈልገው። በጣም ቀላልና ደስ የሚል ቁርስ ነው፣ ምክንያቱም አብዛኛውን ስራ የሚሰራው መፍጫው ነው። ከፈጨሁት በኋላ ብርጭቆዬ ውስጥ ከስር ቪምቶ፣ ከዛላ አቮካዶ ጁስ፣ ከዛላ ትንሽ ቪምቶ እንደገና፣ ከዛላ ከላይ ላይ አቮካዶ ጁስ ጨምሬ ቁርስ ጠጣሁ።